እንዴት አላችሁ? ቻናሉ የአዲስ ቻናል ነው። ሁላችሁም ሰብስክራይብ አድርጉት። እንደዚህ ላይቭ ስትሪም አፖች የሚለቀቅበት ቻናል ነው። ስለዚህ ሁላችሁም ይህን ቻናል ሰብስክራይብ አድርጉት። ከዛ በመቀጠል ሁላችሁም ይህን ነገር በደንብ ቪዲዮውን ከመጀመሪያ እስከ መጨረሻ ተከታተሉትና ሁላችሁም ትሰሩበታላችሁ። በእርግጠኝነት ሁላችሁንም ይጠቅማችኋል። ይህ ፕላትፎርም በደንብ ስሩበት። አሁን ወደ ቪዲዮ እንሂድ። ይህን ፕላትፎርም ሁላችሁም መስራት ትችላላችሁ። ማንኛውም ሰው ስልክ ያለው ሰው ሁሉ መስራት ይችላል። ምንም አይነት ሌላ ነገር አያስፈልግም። ስልክ ብቻ መያዝ እና ኢንተርኔት ኮኔክሽን ነው የሚያስፈልገው። ከዛ ውጭ ማንኛውም ሰው በትርፍ ጊዜው መስራት ይችላል። እንግዲህ በእንደዚህ አይነት ላይቭ ስትሪም አፕ በጣም ብዙ ብር እየተሰራበት ነው ያለ። ብዙዎቻችሁ እየሰራችሁም ይሆናል። ይህንም የማታውቁ ካላችሁ ዛሬውኑ ይህን ቪዲዮ አይታችሁ መጀመር ትችላላችሁ። በጣም አሪፍ አፕሊኬሽን ነው ይሄ። በጣም ተወዳጅ የሆነና ብዙ ሰዎች እየገቡበት ያለ። እንደምታዩት ኢትዮጵያኖችንም ስናይ በጣም ብዙ ሰዎች ገብተው እየሰሩበት ይገኛል። ስለዚህ ሁላችሁም ገባ ብላችሁ መስራት ትችላላችሁ። ይህ ሁሉ ኢትዮጵያኖች ናቸው ገብተው እየሰሩ ያሉት። እንዴት ነው ታስኩ ምንድነው የሚለውን ስናይ እዚህ ጋር የምትሰሩት ታስክ ከላይ እንደምታዩት ሪዋርድ የሚል አለ። ሪዋርድ የሚለው ጋር ስንገባ ለተከታታይ 7 ቀናት ለአዲስ ተመዝጋቢ በየቀኑ 50 ሺህ ነው የሚሰጠው። እንደምታዩት 50 ሺህ 2 ጊዜ ክሌም ታደርጋላችሁ። ያ ማለት 100 ሺህ ፖይንት $1 ማለት ነው እዚህ ፕላትፎርም። ስለዚህ ለተከታታይ 7 ቀናት $7 ሰራችሁ ማለት ነው። ከዛ በተረፈ እንደምታዩቸው እነዚህ ስቲል ኒዶች ናቸው። ከ7 ቀን በኋላ 5000 ይሰጣችኋል። እዚህ ጋር የመጀመሪያው ኦርዲናሪ ታስክ ነው 5000። በስቲል ኒድ ግን ማሳደግ ትችላላችሁ። እዚህ ጋር ኮይንም ራሱም አለው። ኮይንም ከሴለር እየገዛችሁ ስቲል ኒዳችሁን ማሳደግ ትችላላችሁ። በቀን እስከ 50,000 ድረስ መሰብሰብ ትችላላችሁ። አሁን ከ7 ቀን በኋላ ነው ግን ስቲል ኒዴን በዚህ መልኩ 3 ሚሊዮን አድርሼ በቀን 100,000 ወስዳለሁ ማለት ነው። ስለዚህ ስቲል ኒዱ እስከ ላይ ድረስ መዝለቅ ይችላል። እንደየራሳችሁ ኤክስቼንጅ አደራረግ ነው ማለት ነው። እነዚህ የምታዩቸው ደግሞ የቪአይፒ ታስኮች ናቸው። ለምሳሌ እዚህ ጋር ቪአይፒ ብትገዙ በየቀኑ የሚሰጣችሁ ኮይንን ነው የሚያሳየው። እዚህ ጋር አሁን ቪአይፒ ቱ ብትገዙ በየቀኑ 150 ሺህ ኮይን ይሰጣችኋል ማለት ነው። ለምሳሌ ከታች ቪአይፒ ዋን የሚለውን ገዝቼዋለሁ እኔ በ950 ሺህ ኮይን ገዛሁት። በቀን 30 ሺህ ይሰጠኛል በቀን ለ1 ወር ማለት ነው። ከላይ ደግሞ የቪአይፒ ታስክ አለ። እንደምታዩት የቪአይፒ ታስክ 5000 አለ። ስለዚህ የቪአይፒ ታስክ አለ 5000 ሲደመር በየቀኑ 35000 ኮይን ይሰጠኛል ማለት ነው ለ1 ወር። እነዚህ ታስኮች ናቸው። ከዚህ በተረፈ ኢንቪቴሽን ይሰጣል። ኢንቪቴሽን እዚህ ጋር ሆም ባነሩ ላይ ትመጡና ከላይ $200 የሚል አለ። እሱን ትገባላችሁ። እዚህ ጋር ኢንቪቴሽን እንደገባችሁ ለእናንተ አዲስ እንደገባችሁ ነፃ 3 ስፒን ይሰጣችኋል። በየቀኑ ምን ጊዜም 3 ስፒን ይሰጣል። ሰው ኢንቫይት አደረጋችሁም አላደረጋችሁም በየቀኑ 3 ስፒን ይሰጣል። እንደምታዩት ኢንቪቴሽኑ በጣም አሪፍ ነው፣ እየሰጠ ነው። እኔ $10 አውጥቻለሁ፣ 20 አውጥቻለሁ፣ 50 አውጥቻለሁ። አሁን 100 ላይ ነው ያለሁት። 100ን ለማውጣት እንደምታዩት እዚህ ጋር $73 ደርሻለሁ ማለት ነው። ስለዚህ በአጠቃላይ ወደ $80 ተቀብያለሁ፣ ዊዝድሮ አድርጌያለሁ። ይሄን የተወሰኑ ሰዎች ኢንቫይት አድርጌ ማለት ነው። ስለዚህ 100 ከደረሳችሁ በኋላ ደግሞ 200 እያለ ይቀጥላል። አሁንም እንደዚህ ያደርጋችሁ ይሄን በባንክም በባይናንስም በፈለጋችሁት ዊዝድሮ ማድረግ ትችላላችሁ። በየቀኑ እንዴት ነው ስፒን ሼር የሚባል ነገር አለ። በየቀኑ ነፃ 3 ስፒን የሚሰጣችሁ እዚህ ጋር ሼር የምትለዋን ትነካላችሁ። ሼር የምትለዋን ከነካችሁ በኋላ ለሰዎች እንደምታዩት ጎ የሚለውን ተጭናችሁ ሊንክ ትልካላችሁ። ሼር ሪድ ፓኬት የምትለው ጥቅሟ ምንድን ነው? እዚህ ጋር እንደምታዩት ለ9 ሰው ሼር ታደርጋላችሁ በየቀኑ። ከ9ኙ 3ቱ በእናንተ ሊንክ ገብተው ክሌም ካደረጉ ለእናንተ 3 ስፒን ይሰጣችኋል ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ጎ የሚለውን ተጫንኩ። እዚህ ጋር ፍሬንድስ የሚል ይመጣልኛል። ሼር የምታደርጉት ፍሬንድስ በሚለው ነው። ፍሬንድስ የሚለውን እዚህ ጋር ክሊክ ታደርጋላችሁ። እሱ እንደተጫናችሁ እዚህ ጋር ፍሬንዶቻችሁ ያ ማለት ፎሎው የተደራረጋችሁት ሰዎች እዚህ ያመጣላችኋል። ስለዚህ እኔ አሁን ለምሳሌ እዚህ ጋር ፎሎው የተደራረግነው እነዚህ ያሉ ለነዚህ ልላክላቸው ሴሌክት አድርጌ በአንድ ጊዜው 9ኙንም ሊንክ እልካለሁ። ከ9 በላያችን ቢያኑ ላኩ። አሁን ኮንፌርም ስለው እንደዚህ ሰክሰስፉል ይላል። በዚህ መልኩ ሊንኩን ሰክሰስፉል ይላል ተላከ ብሎኛል። ስለዚህ አሁን እኔ እነሱም ለኔ ይመልሱልኛል። እናንተ ስትልኩላቸው እነሱም ይልኩላችኋል። ለምሳሌ እዚህ ጋር ይሄው እኔ ልኬለታለሁ ከላይ እሱ ደግሞ ላከልኝ መለሰልኝ። ሲመልስልኝ በሱ ሊንክ እገባለሁ። እሱ በላከልኝ ሊንክ ሜሴጅ ላይ ነው የምታገኙት ይሄን። ከዛ ለእናንተ ምንድነው የሚሰጣችሁ? $1 ነው በየቀኑ ማለት ነው። እንደምታዩት በሱ ሊንክ እንደገባው በዚህ መልኩ ክሌም አድርግ ብሎ እዚህ ጋር መጣ። ቻንስ ነው እንግዲህ ይሄ ስንት እንደሚሰጣችሁ
አይታወቅም። እዚህ ጋር ሪሲበል እያለኝ ነው። እሱን ክሊክ አድርጋለሁ። እኔ ግን ወስጃለሁ። ሊሚትድ ስሪ ዩዘር ይስላም በየቀኑ የሶስት ሰዎችን ሊንክ ብቻ ነው ገብታችሁ ክሌም ማድረግ የምችሉት። ይሄ ነፃ ነው፣ በቃ ፍሪ፣ ምንም ሰው ኢንቫይት ባታደርጉ ራሱ። ስለዚህ እኔ አሁን ለምሳሌ ሪሲቭ ብዬ ላሳያችሁ። ወስጃለሁ፣ አይሰጠኝም። ወስደሃል አለኝ። ዴይሊ ሪድ ፓኬት ክሌም ሊሚት ይላል። 3 ጊዜ ወስደሃል አለኝ። ቅድም አንድ ጊዜ $3፣ አንድ ጊዜ 4፣ አንድ ጊዜ 2 ሰጥቶኛል። በአጠቃላይ ዛሬ በዚህ ገብቼ 8 ሰጥቶኛል ማለት ነው። በየቀኑ ዴይሊ እንደዚህ ያደርጋችሁ መሰብሰብ ትችላላችሁ። እኔ አሁን እዚህ ጋር 73 የደረስኩት ይህን ያክል ሰው ኢንቫይት አድርጌ አይደለም፣ ግን በየቀኑ አይቺ የሚሰጠኝን ፍሪ ሪድ ፓኬት ሼር ሊንክ እየገባው ነው እየወሰድኩት እዚህ ጋር የደረስኩት። ከዛ በተረፈ ኢንቫይት ካደረጋችሁም ይሰጣችኋል። የኢንቫይት ታስክ እዚህ ጋር እንደምታዩት አለ። ጎጎ ይላል። ኢንቫይት እያደረጋችሁ ስፒን ይሰጣችኋል። ስፒን ሲሰጣችሁ እዚህ ጋር እየዘለቃችሁ ድራው ትሉታላችሁ፣ ይበራላችኋል። ይሄ ማለት ነው። እኔ አሁን ክሌም አድርጌዋለሁ። ከታችም እነዛ ሼር ያደረጋችኋቸው ሰዎች በእናንተ ሊንክ ገብተው ክሌም ሲያደርጉ ከዚህ ጋር ደግሞ ተጨማሪ 2 ስፒን ይሰጣችኋል። እንደዚህ ያደርጋችሁ ኢንቪቴሽኑን በደንብ እወቁበት። ይሄ ነገር አብዛኞቻችሁ አልገባችሁም። በደንብ ስሩበት ማለት ነው። በጣም አሪፍ አፕሊኬሽን ነው። ይሄን ይመስላል ኢንቪቴሽኑ። በጣም አሪፍ ነው፣ ይሰጣል። ከዛ በተረፈ ሰዎችን እየጋበዛችሁ ኤጀንት ሆናችሁ መስራት የምትፈልጉም ቲማችሁን ገንብታችሁ ሆስት እየመዘገባችሁ ኤጀንት ሆናችሁ የኤጀንት ኮሚሽን ተከፋይ መሆን ትችላላችሁ። ከዛም ቢዲ ሳላሪ አለ። በቢዲ ሳላሪም ተጠቃሚ መሆን ትችላላችሁ። ቲም የሌላችሁም ሆስት ሆናችሁ በኤጀንት ስር ተመዝግባችሁ ታስካችሁን እየሰራችሁ በየቀኑ ዊዝድሮው ማድረግ ትችላላችሁ ማለት ነው። ይህን ይመስላል። ዊዝድሮው ኦፕሽኑን ላሳያችሁ። ያው እዚህ ጋር ዩቲዩብ ብዙ ጊዜ ስለሚያግር ነው። ስለዚህ አሁን እንዴት ተመዝግባችሁ እንደምትሰሩ ነው ማሳያችሁ። የአፕሊኬሽኑን ሊንክ ኮመንት ሴክሽን ላይ አስቀምጥላችኋለሁ ወይም ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። እዛ ገብታችሁ የአፕሊኬሽኑን ሊንክ ማግኘት ትችላላችሁ። አሁን እንዴት እንደምትመዘገቡ በደንብ ተከታተሉ። እንደምታዩት አሁን ኮሜንት ሴክሽን ላይ ይገኛለሁ። የአፕሊኬሽኑን ሊንክ እዚህ ጋር እንደምታዩት አፕ ሊንክ ብዬ አስቀምጬላችኋለሁ። እንዲሁም ስለ ኦንላይን ስራ ሲለቀቅ ቶሎ እንዲደርሳችሁ ቴሌግራም ግሩፕ እዚህ አስቀምጫለሁ፣ ጆይን በሉ። ስለዚህ አሁን የአፕሊኬሽን ሊንክ አፕ ሊንክ የሚለውን ክሊክ እናደርጋለን። ክሊክ ስታደርጉት እዚህ ጋር ብሮዘር ያስመርጣችኋል። ስለዚህ እዚህ ጋር ክሮም የሚለውን ትመርጣላችሁ። ቀጣይ እዚህ ጋር ይሄ ሲመጣላችሁ ከታች እንደምታዩት ጌቲን ኦን ጎግል ፕሌይ የሚላለ ወደ ፕሌይ ስቶር እንዲወስዳችሁ እሷን እንጫናለን። እንደምታዩት አፕሊኬሽኑ በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር ኢንስቴል በሉትና ኦፕን ትሉታላችሁ። ኦፕን እንዳላችሁ በዚህ መልኩ ይመጣላችኋል። ከዛ እዚህ ጋር አንድ ቦታ ክሊክ ስታደርጉት ሎጊን ይላችኋል። እንደዚህ ሎጊን የሚለውን ትጫናላችሁ። እዚህ ጋር ሳይን ኢን ዊዝ ጎግል የሚላለ ጎግል አካውንት ሁላችሁም ይኖራችኋል። ስለዚህ በጎግል አካውንታችሁ ሳይን ኢን ትሉታላችሁ። በዚህ መልኩ የመመዝገቢያ ፎርም ያመጣላችኋል። ስለዚህ እዚህ ጋር መጀመሪያ አቫተር እዚች ጋር ቼንጅ አቫተር የምትለውን ተጭናችሁ ፕሮፋይል ፒክቸር አስገቡ። እዛ ስማችሁን እዚህ ጋር ጾታ ትመርጣላችሁ፣ የራሳችሁን ሴትና ወንድ መሆናችሁን። ከታች ኢንቪቴሽን ኮድ የሚላለ ኢንቪቴሽን ኮድ በዚህ በስክሪኑ የምታዩትን ኮድ ታስገባላችሁ። እሱን ካስገባችሁ በኋላ ከታች ሬጂስተር የሚላለ ሬጂስተር ትሉታላችሁ። ሬጂስተር እንዳላችሁት በዚህ መልኩ ይከፍትላችኋል። ስለዚህ የመጀመሪያ ስራችሁ የሚሆነው ከታች ፕሮፋይል የሚላለ እንደምታዩት እዚህ ጋር ፕሮፋይል የሚላለ እሱን ትጫናላችሁ። እሱ እንደተጫናችሁ ወደ ታች እንደዚህ ዝቅ አድርጋችሁ ከታች ማይ ኤጀንሲ የሚል ወይም ማይ ጋይድ የሚል ይመጣላችኋል። እሱን ክሊክ ታደርጋላችሁ። እዚህ ጋር ማይ ኤጀንሲ ከሚለው ከገባችሁ በኋላ በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር ኤጀንሲ ጆይን ለማድረግ በስክሪኑ የምታዩትን አይዲ ሰርች ታደርጉታላችሁ። ሰርች ስታደርጉት ይመጣላችኋል ስሙ። ከጎን የፕላስ ምልክት ትመጣለች። እሷን የፕላስ ምልክቷን ከጎን ተጭናችሁ አፕ ላይ ታደርጋላችሁ። አብረን እንሰራለን ማለት ነው። በዚህ መልኩ ይህን ፕላትፎርም ጆይን አድርጋችሁ በደንብ ትሰሩበታላችሁ። ሁላችሁም ይህን ይመስላል ፕላትፎርሙ። ሁላችሁም ተመዝግባችሁ መስራት ትችላላችሁ። በጣም አሪፍ አፕሊኬሽን ነው። የሚጠቅም ነገር ስለሆነ ነው ወደዚህ ይዤላችሁ የመጣሁት። ምክንያቱም ከ6 ጊዜም በላይ ደጋግሜ ዊዝድሮው ያደረኩበትና የተሻለ ሆኖ ስላገኘሁት ነው። ስለዚህ ገና ነው ፕላትፎርሙ፣ አዲስ ነው ገና አሁን 3ኛ ሳምንቱን የያዘ ፕላትፎርም ነው። ስለዚህ ሁላችሁም ቶሎ ጀምራችሁ ብትሰሩበት ትለወጡበታላችሁ። ሌላም ለወደፊት አዳዲስ እንደዚህ ኦንላይን ስራዎች ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት። ያው ቻናሉም አዲስ ቻናል ነው። ስለዚህ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ።